ስንቶቻችሁ ናችሁ ግን ልክ ከእንቅልፋችሁ ስትነሱ ማለት ነው በሰላም እንዳዋልከኝ በሰላም እንዳሳደርከኝ በሰላም አውለኝ የምትሉ? ለምን እንደዚህ ያልሽ እንዳትሉኝ። ምክንያቱም ለኔ በሰላም እንዳሳደርከኝ በሰላም አውለኝ ብልዬ ጧት ጸሎት ማድረጊ ወይም ደግሞ ማታ ስተኛ በሰላም እንዳዋልከኝ በሰላም አሳደረኝ ማለት ለኔ ትልቅ እንደሆነ ማለት የገባኝበት ቀን ነው ማለት ነው ልብዬ ነው። እና ለዛ ነው ማለት ኖርማል ነው ብዬ ግን ስለለመደብኝ ብቻ እግዚአብሔር ይመስገን በሰላም ስላዋልከኝ በሰላም አሳደረኝ፣ በሰላም ስላሳደርክኝ በሰላም አውለኝ። እሱን ራሱ ከማን ነው መምረ ተስፋዬ ያወራ እና መምር ተስፋዬ ማለት ነው ትምህርት ሲያስተምሩ እነሱን ትምህርት ተከታተላለሁ ማለት ነው። እና ስትነሱም ስትቀመጡም ስትበሉም አመስግኑ ስለሚል ማለት ነው። እና የሱን ትምህርት ስለሚሰማ ነው ይሄንን ነገር ማድረግ የጀመርኩት ማለት ነው እንጂ ከዛ በፊት አላቅም ነበረ። ግን መቼ ነው ግንቦት 29 ማለት ነው ግንቦት 29 እና ሁሉም ነገር ማለት እኔ በቀላል ትንሽ ነገር ነው ብዬ ማሰባቸው ነገሮች ትልቅ እንደሆኑ እና የገባኝ ቀን ነው ልላችሁ ፈልጌ ነው። እና እግዚአብሔር ይመስገን ስለ ሁሉም ነገር እግዚአብሔርን የበለጠ እንዳምን የበለጠ እንድወድ ወደ እግዚአብሔር እንድጠጋ የበለጠ አመስጋኝ እንድሆን እና እንድማር እግዚአብሔር ያሳየኝ ቀን ነው ማለት ነው ግንቦት 29 እና ቪዲዮ ዛሬ ሰኔ 1 ነው። ይህ ቪዲዮ እንትን ሳደርግ ማለት ነው እንዴት ሳደርግ ቪዲዮ ግን የተሰራው ቅዳሜ ነበር። ቅዳሜ 29 ነበር ግንቦት 29 ማለት ነው። እና መለላችሁ ነው ለ16 ሰው ምናምን ምግብ ታዘዤ ነበር ማለት ነው ቅዳሜ። እና ለነሱ በጧት ተነስቼ ምግብ እየሰራው ነበረ። በጣም ብዙ ምግብ ነው የሰራሁት እና ቪዲዮ ነው እስከ መጨረሻው ይውስ ማለት ነው። ያው አጣራ አድርጌ ነው እንትን ያልኩላችሁ እና ከሞት የዳንኩበት ቀን ነው። እግዚአብሔር ይመስገን። እግዚአብሔር እሱን እንዳመሰግን ሁሌም እንዴት ነው ባገኙት ነገር ላይም ባጣም ነገር ላይ እግዚአብሔር እንዳመሰግን የሆንኩበት ቀን ነው ልላችሁ ፈልጌ ነው። እና ስለ ሁሉም ነገር እግዚአብሔር ይመስገን። በነገራችን ላይ ድንጋጤ ስንት ቀን ነው እስከዛሬ ራሱ እንትና ምንድነው አረሳውጥም ማለት ነው። እና ምግብ እየሰራው ነበረ። በጣም ብዙ ምግብ ነበር ታዝዤ እየሰራው ነበረ። ልክ ሊጨርስ ስል ነው ግን ቪዲዮ ማረግበትና ምግብ የምሰራበት ቦታ የኛ ማር ቤት በጣም ትልቅ ስለሆነ ሰፊ ነውና ኤሲ ያለበት መክፈፍ ያለበት ቦታ ሆኜ ነው የምሰራው ማለት ነውና ከዛ ጋዙ ላይ ምግብ ጥጄ አማስዬ ተመለስኩ ማለት ነው። ምከተፈውን እንትን ለባል ብዬ ከተመልሼ ከዛ ልክ እኔ ከዛ ሄጄ እንቱን የሚከተፍበት ቦታ እንኳን አልደረስኩም ማለት ነው። ዞር ስል ጋዙ ፈነዳ ማለት ነው። እና ምን ልላችሁ ነው እግዚአብሔር አወጣኝ። እንዴት ነው ከሳት ውስጥ ማለት ነው። እንደዛ ነው ለኔ ከሳት ውስጥ እንዳወጣኝ ነው እግዚአብሔር። እና ሁለት እድል እንድኖር ብዙ ነገር እንዳስብ እየረዳኝ ነው ብዬ ነው የማስበው። እና እግዚአብሔር ይመስገን ስለ ሁሉም ነገር በሰላም ያወልከኝ በሰላም አሳደረን ማለት ትልቅ እንደሆነ የገባኝ ቀን እግዚአብሔር ሁላችንም ጠባቂ መላክ እንዳለን የሚጠብቀን እና ዲያብሎስ ለሞት ቢፈልገን እንኳን ሊያጠፋን ቢፈልግ የሚጠብቀን ሁላችንም የሚጠብቀን መላክ እንዳለን ያወቅኩበት ቀን ነው። የምሬን ነው። እኔ የሚጠብቀኝ መላክ እንዳለ እና እግዚአብሔር እንዴት ነው የሆነ ሁሉም ነገር ቀናችሁ ካልሆነ የተጻፈላችሁ ቀን ካልሆነ ከዛች ያችን ማለት ሰይጣን ያዘጋጀላችሁን ጽዋ እግዚአብሔር ደግሞ የሚያሳልፍበት አሳልፎ እንደማይሰጣችሁ ምክንያቱም ልባችሁ ንጹህ ከሆነ በእግዚአብሔር የምታምኑ ከሆነ ምንም ውስጥ ብትገቡ ምንም ውስጥ ብትሆኑ እግዚአብሔር ያወጣችኋል። እና እግዚአብሔር ጠባቂ አምላክ ነው የሚተወን አምላክ እንዳልሆነ እና የተረዳውበት ቀን ነው። እግዚአብሔር ይመስገን ስለ ሁሉም ነገር ስላገኘሁትም ስላጣሁትም ነገር እግዚአብሔር ይመስገን። እና የዛሬን ማለት እኔ በነገራችን ላይ ትንሽ ነገር የሆነ ነገር ማድረግ ፈልጌ የነገሩ ማይሆንልኝ ወዲያው ማይሆን ከሆነ ወዲያው ተስፋ መቆርጥ ሰው ነኝ።
በሳጫለሁ። ለምን ያ የፈለኩት ነገር በጊዜው ወዲያው አልሆነም ብዬ የማስብ ሰው ነኝና እናደዳለሁ ምናምንና ግን እንደዛ አይደለም ማለት እግዚአብሔር በጻፈው ቀን እግዚአብሔር ባዘዘው ቀን ምንም ነገር ይሆናል። በቃ የኛ የሆነው ነገር የኛ ነው። እስከ ተሰጠን ቀን ደግሞ እንደምንኖር በቃ ይሄ አንቺ በዚህ ትሞቻለሽ ካልን በትልቅ ነገር እንደምሞት እና ደግሞ ከትልቅ ነገር ውስጥ ከሞት ውስጥም ደግሞ ቀናችሁ ካልሆነ እግዚአብሔር እንደማወጣችሁ ያወቁበት ቀን ነው እና እግዚአብሔርን አመስግኑልኝ። ከሞት የዳንኩበት ቀን ነው። እግዚአብሔርን አመስግኑልኝ ስለ ሁሉም ነገር እግዚአብሔር ይመስገንና ጧት ስትነሱ አመስግኑ። የምሬን ነው። ማታ ስትተኙ ቢያንስ ቆማችሁ ጸሎት ማድረግ ባትችሉት እንኳን ባትጸልዩ እንኳን በሰላም ስላዋልኩኝ ስለተነፈስኩ ብቻ እቺን ቀን እንኳን ስላየው ብቻ አመሰግናለሁ። በልጅ እግዚአብሔርን አመስግኑት እና ለኔም እግዚአብሔርን አመስግኑልኝ። እግዚአብሔር ሁለተኛ እድል ሁለተኛ ህይወት ስለሰጠኝ ማለት ነው። በጣም ነው የማመሰግነው። በጣም ነው የማከብራቸው። አመሰግናለሁ። ቪዲዮ ሊውት እስከ መጨረሻ ለማንኛውም ለ16 ሰው ብቻ ነበር ምግብ ሲሰራ የነበረው እዛን ቀን ማለት ነውና እና ጤና ነው። ጤና ካለን ደግሞ ምንም ነገር እናረጋለን እና ማን ደርስበት የሚመስልን ነገር እንደርስበታለን። ምክንያቱም ስለ ቾኮልን ሳይሆን የሆነ ነገር ፈልገሽ ስለ ቾኮልን እዛች ቦታ ላንደርስ እንችላለን። ቤትም ኖራችሁ መኪና ኖራችሁ ቢሊየነርም ሆናችሁ ሀብታምም ደሃም በቃ ሁላችንም ማለት ነው መሞታችን የማይቀር ነው። በቃ እንሞታለን። እቺ ዓለም ተተናት እንሄዳለን። ግን ባለን ነገር ደግሞ በምንኖርበት ጊዜ ልባችሁ ንጹህ ሆኖ ለሰው ንጹህ በቃ ለሰው ጥሩ ነገር ማሰብ። ለሚጠላችሁ ጠላት እንኳን እሱ የእናንተን እድገት ባይፈልግ እንኳን እናንተ የእሱን እድገት ተመኙለት። እሱ የእናንተን ለውጥ እንኳን ባይፈልግ እናንተ ደግሞ ለሱ ለውጥ ጸሎት አድርጉለት፣ ጸልዩለት እና ምን ልላችሁ ነው? ልባችሁ ንጹህ ይሁን። በምንም በልባችሁ ክፋትን አታስቡ። ምክንያቱም እግዚአብሔር ልብን የሚያይ አምላክ ነው። ሰው ደግሞ እኛም የለበስነው ልብሳችንን የሚያይ ሰው ልብሳችንን ነው የሚያየው። እግዚአብሔር ልባችንን ነው የሚያየው። የምሬን ነው። እግዚአብሔር ልባችን ያያል። እኛ እንደምናረገው እንደምንሰራው ሳይሆን እግዚአብሔር ልብን የሚመረምር አምላክ ነው እና ለሰው አጠገባችሁ ላለው ሰው ምንም ይሁን ምንም ክፋትን አትመኙለት። ማንም ቢሆን ምናችሁም ገንዘባችሁን በበላ ሐቃችሁን ቢወስድባችሁ ሐቃችሁ ላዋችሁ ከሆነ እግዚአብሔር ይመልስላችኋል። እናንተ የሰው ሐቅ የማትፈልጉ ከሆነ እግዚአብሔር ከተወሰደባችሁ በላይ ጨምሮ ጨማምሮ ይሰጣችኋል። ጨምሮ ጨማምሮ ከዛ በላይ ይሰጣችኋል። ምክንያቱም እናንተ የሰው ሐቅ አትፈልጉም። የእናንተን ሐቅ ደግሞ ከወሰደባችሁ እግዚአብሔር ጨማምሮ ይሰጣችኋል። ስለዚህ የሰው ሐቅ አትፈልጉ። ለሰው መጥፎ ነገር አታስቡለት። እከሌ ይወደኛል ይጠላኛል፣ ቢወደኝም ባይጠላኝም እሱ ወደደኝ ጠላኝ እናንተ ምንም እኮ ነው። ቢወዳችሁም ምንም ነው፣ ባይወዳችሁም ምንም ነው። ምክንያቱም እኛ ሰው ስለሆን ዛሬ አንዱን ነገር እንወደዋለን፣ ነገ እንጠላለን። ግን እከሌ ይወዱኛል እኔ ደግሞ እከሌ መጥላት አለብኝ ሳይሆን እሱ ቢጠላችሁም እናንተ ለሱ መልካም ተመኙለት፣ ጥሩ ነገርን ተመኙለት፣ መጥፎ ነገርን አትመኙለት ለማንም ማለት ነው፣ ለማንም እና በልባችን ጥሩ ነገር ማሰብ እና ደግሞ ጤና ካለ ሰው ገንዘብም የተበላ በሰውም የተከር ነው። እግዚአብሔር ባለው ሰዓት ሁሉንም ነገር ያስተካክልልናል ማለት ነው እና እግዚአብሔር ይመስገን ስለ ሁሉም ነገር እና አመስግኑ። ጧት ስትነሱ አመስግኑ፣ ማታ ስትተኙ አመስግኑ። ደግሜ ልንገራችሁ ብዬ ነው። እሺ ምስጋና በጣም ትልቅ ነገር አለው፣ ትልቅ ዋጋ አለው። ሆኖልኝም ስላየሁት ነው እና ደግሞ የሰውን ነገር አትመኙ። የሰው ነገር ጥሩ አይደለም፣ ይዞ ነው ገደል የሚገባው። ላባችን ደግሞ የሚበላ ሰው ራሱ ገደል ይገባታል። እና እኛ ደግሞ ስደት ላይ ያለን ሰዎች ገንዘብ እንዴት ሰርተን እንደምናመጣ እንዴት እንደሚመጣ ኢትዮጵያ ያለው ሰው ሳይሆን የሚያውቀው እዚህ ስደት ላይ ያለነው ሰው እናውቃለን እንዴት እንደምናመጣ በምን። አሁን ላይ ደግሞ ያለው ዱባይ ላይ ከሆናችሁ ማለት ነው እና ያለው ሙቀት ታውቃላችሁ። ምግብ የምንሰራ ሰው ደግሞ ምን እንደሆነ ታውቃላችሁ። ብቻ ምግብም ይሁን ምንም ብቻ
ስደት ላይ ብዙ ነገር አለ። የምሬን ነው። ቢያንስ ከመቶ ለ50 ሰው ለምሳሌ ግማሽ ፐርሰንት ማለት ግማሽ ፐርሰንቱ እንኳን ጥሩ ቤት ቢያጋጥማቸው፣ ግማሹ ደግሞ መጥፎ ቤት ነው የሚያጋጥማቸው። ምግባቸው ፍሪ ተቆልፎባቸው ሩዝ እንኳን ሳይሰጣቸው በደረቅ ከቤት ብቻ እላይም እታችም የሚያጸዱ አሉ። እነሱንም እግዚአብሔር ያስባቸው፣ እግዚአብሔር ያስተካክልላቸው። ጥሩ ቤት ብላላችሁ ደግሞ የምሬን ነው አመስግኑ ፈጣሪያችሁ። ጥሩ ቤት ስላገኛችሁ፣ ጥሩ ቤት ስለገጠማችሁ እግዚአብሔርን አመስግኑ። ለምን ኢትዮጵያም ሆነን ብንሰራ እዚህም ሆነን እንድንሰራ ሰራተኛ ነው፣ ገንዘብ ለማግኘት ነው የምንሰራው። ኢትዮጵያም ስንሰራ ገንዘብ ለማምጣት ነው የምንሰራው። እዚህም ስንሰራ ደግሞ ገንዘብ ለማግኘት ነው የምንሰራው እና ምንም ነገር በምንም ብትሰሩ እናንተ አሁን ለምሳሌ ሰራተኛ ሆናችሁ እየሰራችሁ እናንተ መልካም ነገር የምትሰሩ ብትሆኑ ያ አሰሪያችሁ ደግሞ መጥፎ ቢሆን የምሬን ነው ከዛ አሰሪ ወጣችሁ ሌላ አሰሪ ጋር ስትገቡ እግዚአብሔር ደህና ቤት ጥሩ ሰው ያጋጥማችኋል። ለምን ጤፍ ዘርታችሁ ስንዴ አታጭዱ ማለት። ስለዚህ ሰው የዘራውን ነው የሚያጭደው። መልካምነት ለራሳችን ነው። ጥሩን ስንሰራ መልካምን ብንሰራ ለራሳችን ነው የምናስቀምጠው። ለነገ ነው የሚቀመጥልን። ሁሉም ነገር ለራሳችን ነው። እኔ አሁን አሰሪዎች ጥሩ ናቸው ወይም ደግሞ እነሱ መጥፎ ናቸው። ስለዚህ እነሱ መጥፎ ስለሆኑ እኔ መጥፎ የሆኑ የለብኝም። ቢያንስ ጸልይላችኋለሁ እግዚአብሔር መስተዋሉን ልቦናውን ይስጣቸው ብዬ። ግን እኔ በማረጋቸው ነገሮች እነሱን ለማናደድ ብዬ መጥፎ ነገር አላረግም። ለምን እኔ ከላይ የሚያየኝ አምላክ አለ። ለምን እነሱ ግፍ ሰርቶብኝ እኔ እዚህ ጋር እነሱ እንደዚህ ስለሚያናድዱ እንደዚህ ያደርጋለሁ ማለት አይደለም። ከዚህ ወጥቼ ሌላ ቤት ሲገባ እግዚአብሔር ደህና ቤት ይሰጠኛል ማለት ነው። እና መጥፎ ቤት ነው የምትሰሩ ጥሩ መዳመም ያላችሁ ሰዎች፣ መጥፎ መዳመም ያላችሁ ሰዎች ራሳችሁ መልካምነታችሁን አትቀይሩ። በቃ ይህንን ነው የምላችሁና መልካምነታችሁን አትቀይሩ። መልካምነት ለራሳችሁ ነው። በሰራችሁት በሄዳችሁበት የሚከተላችሁ ነው። በቃ ጥሩም ነገር እንደዛ። ለምሳሌ ባለሙያ ሙያውን ይዞ ነው የሚሄደው። ከተቀጠረበት ቢሮ ሙያውን ይዞ ነው የሚሄደው። ያ ሄዶ ደግሞ በሙያው ሌላ ቦታ ይሰራል አይደል እንጂ የማያውቀው ሳይሆን የሚያውቀው ነው የሚሰራው። በሱም ነው የሚቀጠረው። ስለዚህ ይሄም ማለት ህይወታችን ላይ የምናረጋቸው ነገሮች ለራሳችን የሚቀመጥ ነው። በቃ ራሳችን አስቀምጠ ነው ነገ የምንቀበለው ነው ማለት ነው። አረቦች ላይ እነሱ መጥፎ ስለሆኑብን እኛ መጥፎ የምንሆን ከሆነ ሌላ ቤትም ስንሄድ ወይኔ ሀገራችንም ገብተን ቢሆን መጥፎ ነገር ነው የሚያጋጥመን። ምንም እንትን አይለም ማለት ነውና የዘራነው ነው የምናጭደው። ጤፍ ዘርተን ስንዴ አናጭድም። ሁሉም የራሱን ነው የሚያገኘው። ባሰብነው ልክ ልባችን ውስጥ ባለው ስራ ነው የምናገኘው። ምክንያቱም እግዚአብሔር ልብን የሚያይ ነውና እና ጥሩ ነገር ስሩ፣ መልካም ስሩ። በጣም ነው የምወዳችሁ። እንጆይ ያድርጉት።